የመባል ነገር ውስጥ ይገባሉ ሰዎች። ይሄ ለሳይት ላብ የሚያጋልጣችሁ ነው። ሶስተኛው ፉክክር ነው። በተለይ ሴቶች በደንብ ይሄ የቅርብ ጓደኞቻችሁ የነበሩ የእናንተ ኩዮች ፒሮቻችሁ ጓደኛ ስላገኙ ስለተጣበሱ ምናምን አንዳንድ ሴቶችም በቃ እነሱን ብሎ መኪና ያለው መኪና ውስጥ ወጥቷቸው የሚያንሸራሽራቸው እጁን ይዘው የሚራመዱት ምናምን ጓደኛ ይፈልጋሉ። ይሄ ፉክክር ምንም አይሆንም። የማይፈልግ ጤነኛ ያልሆነ ግንኙነት ውስጥ እንድትገፉ ያደርጋችኋል። እንዳልኳችሁ ነው። እጮኝነትም ሆነ ትዳር በጣም በጥንቃቄ በዝግጁነት እግዚአብሔርን በመጠየቅ ጊዜያችሁን አስባችሁና ጠብቃችሁ በትዕግስት የምትካፈሉት የምትቀበሉት ታላቅ ሚሽን ነው እንጂ እንትና ስለያዘች እንትና ስለያዘ የምትገቡበት አለ። በተለይ ደግሞ ሰይጣን በእንደዚህ አይነት ጉዳይ ላይ በጣም ይፈትናችኋል። በተለይ ጓደኞቻችሁ ምናምን ሲያገቡ ወዲያው እናንተ ጋር ድምጽ ያመጣል። ይሄው እንትና ማገባ እንትና አንጂ ቆመሽ ቀረሽ አንተ ቆመ ቀር እንደዚህ አይነት ነገር የለም። ቁጭ ማለት ነው በቃ። ልክ ስታርፉ እግዚአብሔር ራሱ የሚያስፈልጋችሁን ትክክለኛ ሰው ያዘጋጃል። ሁሉም